በዚህ ምድር ላይ የምናየው ዛሬ በዩቲዩብ በቲክቶክ በፌስቡክ የምናየው በጣም ብዙዎች የሰው ፎቶ ይሰቅሉና አንተ ኃጢአተኛ ነህ፣ አንተ ሌባ ነህ፣ አንተ ማን። ይሄ የፈሪሳውያኖች አመለካከት ነው። ይሄ ብሉይ ኪዳን ነው፣ አዲስ ኪዳን አይደለም። አዲስ ኪዳን ወንድምን ለሞት የሚያደርስ ኃጢአት ሲሰራ በአይን ብታየው ጸልይለት፣ ለምንለት ነው የሚለው። አያችሁ፣ እንደዚህ የሚያደርጉትን ማለት ጳውሎስ መልእክት ላይ ሮሜ 2 ላይ እንደዚህ የሚያደርጉትን እኛም ምን እንላቸዋለን? እናውቃቸዋለን ነው ወይ? ነገር ግን የእግዚአብሔር ቸርነት የእግዚአብሔር በጎነት ወደ ንስሐ እንደሚመልስ ልብህን እልህኛ ታደርገዋለህን? ዛሬም ኢየሱስ ለኃጢአተኞች ይማልዳል። ዛሬም ስለወደቁ ሰዎች ይማልዳል። ስለማን? ስለአንተ፣ ስለኔ። በማን ቀኝ ሆኖ? በአብ ቀኝ ሆኖ ዛሬም አላረፈም ኢየሱስ። ዛሬም ካንቺ ጋር ነው። ዛሬም ካንተ ጋር ነው። አንድ ሰው ይጩና ከኔ ጋር ነው ይበለኛል። ሃሌሉያ። መጽሐፍ ቅዱስን ስለማታውቁ ትስታላችሁ አለ ጌታ ኢየሱስ። ዛሬም ፈሪሳውያኖች አሉ መጽሐፍ ቅዱስን ስለማያውቁ የሚስቱ፣ መጽሐፍ ቅዱስን ስለማያውቁ የሚስቱ። ያሳፍራችሁን እግዚአብሔር ጸጥ ያደርግላችኋል። አንገት ሊያስደፋችሁ የሚፈልገው ዛሬ አፍሮ ይመለሳል። በክብር ትመለሻለሽ። አሜን። በክብር ትመለሳለህ። እስቲ በክብር እመለሳለሁ በሉ እስቲ። ማን ነው የኃጢአተኛ ወዳጅ በዚህ ዘመን? ማን ነው ለወደቁት የሚያስብ? ማን ነው በኃጢአት ለተንከሰከሱት፣ በኃጢአት ለወደቁት፣ በኃጢአት ላለቀሱ፣ በራቸውን ለዘጉ ሰዎች ማን ነው መከታ የሚሆናቸው? አባት ጠፍቷል በዚህ ዘመን። የሚገስጽ የለም፣ የሚያዋርድ ብቻ ነው። ነገር ግን ጌታ ኢየሱስ የቀራጮች ወዳጅ፣ የኃጢአተኞች ወዳጅ፣ የደካሞች ወዳጅ ዛሬ ወደ አንቺ ቤት ይገባል። ዛሬ ወደ አንተ ቤት ይገባል። ወደ ዘኬዎስ ቤት ጌታ ገባ። ዘኬዎስ በአይሁዳውያን ሕግ ተቀባይነት የለው፣ ማንም አይፈልገው። ቀራጭ ነው፣ ኃጢአተኛ ሰው ነው። ነገር ግን ኢየሱስ እንደዚህ አለው፣ ዛሬ በቤትህ እውል ዘንድ ይገባኛል አለው። አንድ ሰው ይጩና አሜን ይበለኝ። ዛሬ ጌታ በቤትሽ ይውላል። ዛሬ በቤታችሁ ይውላል፣ ከኔ ጋር ይውላል። ሁሉም ሰው ይነሳል፣ ጠዋት ድንጋይ ያነሳል። ጠዋት ቲክቶኩን የሚከፍተው ማንን ልሳደብ፣ ማንን በኃጢአት ላግኘው። ማታ ማታ በካሜራ የሚከታተሉ ሰዎች አሉ። የሆነ አገልጋይ የሆነ ቦታ ሲገባ ይዟለሁ ለማለት። ወንድሜ የተጠራኸው የእግዚአብሔርን ቃል ለመያዝ ነው። የተጠራኸው በቸርነት ለመሞላት ነው። የተጠራኸው እንደ እግዚአብሔር ሐሳብ እንድትኖር ነው። አያችሁ፣ እነዚህ ሰዎች ሁሉ ጊዜ የሚጠባበቁት ኃጢአተኛ ሰው ነው። ፈሪሳውያኖች ማን ይወድቅ ይሆን ብሎ ይጠባበቃሉ። ማን ይገረፍ ይላል። ጌታ ኢየሱስ መጣና ከናንተ መካከል አለው። ክብር ለእግዚአብሔር ነው። ከናንተ መካከል በሬው ወይ አህያው በሰንበት ቀን፣ ክብር ለኢየሱስ ይሁን፣ በሰንበት ቀን ወደ ጉድጓድ ቢወድቅበት የማያነሳ ማን ነው ማለት